አጠቃላይ የተፈጸሙ የምርጫ አዋጅ ጥሰቶችን በሚመለከት ያው በጽሁፍ የቀረበ መግለጫ ስላለ መግለጫው በንባብ ይቀርባል። እዚህ መግለጫ የምንሰጥ እኔ ባንዲራ በላቸው የፓርቲው ጽሕፈት ቤት ኃላፊና የቁጫ ምርጫ ክልል የክልል ምክር ቤት እጩ ነኝ። የተከበሩ ረዳት ፕሮፌሰር ገነነ ገደቡ በፌዴራል ሕዝብ ተወካዮች ምክር ቤት የቁጫ ምርጫ ክልል ሕዝብ ተወካይና የፓርቲያችን ፕሬዝዳንት ናቸው። እንዲሁም በዘንድሮ ምርጫም ለፌዴራል ሕዝብ ተወካዮች ምክር ቤት እጩ ናቸው ማለት ነው። ስለዚህ ቀጥታ ማለት የሚገባው ነገር እሳቸው ሃይላይት ካሉ በኋላ ከናንተ ጋር በሚነሱ ጉዳዮች እንገናኛለን። አመሰግናለሁ። እሺ፣ እጅግ አድርገን እናመሰግናለን። እንኳን በሰላም መጣችሁልን። ባለፈው ያው ከምርጫው በፊት አንድ ቀን ወይ ሁለት ቀደም ብለን የምርጫ ሂደቱ እንደተደነቃቀፈ የአጭር ጊዜ ሳይሆን በ5 ዓመታት ውስጥ ፓርቲያችንን ቁደፓን የምርጫ ክልሉ ህዝብ ስለመረጠ የተመረጡ የህዝብ ተወካዮችም ሆነ አጠቃላይ ፓርቲ አመራሮች መራጩ ህዝብ በመከራ ውስጥ በመቆየታቸው የሀገራችንን ዲሞክራሲያዊ ስርዓት ግንባታን ለማሳለጥ ብለን ድቅድቅ ጨለማ ቢሆንም በምርጫ ውስጥ እንደገባን ገልጸን ነበር። በዛ ድቅድቅ ጨለማ ውስጥ ገብተንም ሂደቱ እንዲታረም እንዲስተካከል ህግ በሚፈቅደው መሰረት ከሚመለከታቸው አካላት ጋር ስንሰራ ነበር። ያም ያው ሳይሳካልን ቀርቷል። እኛም ቅድም እንደተገለጸው እጩዎች ነን። አካባቢውን መርገጥ አልቻልንም። እኛን ማስተዋወቅ፣ ማኒፌስቶ፣ ሌሎች ነገሮችን ማድረግ አልቻልንም። ያ ባልሆነበትም ምርጫው እንዲካሄድ ተደርጓል። የምርጫ ውጤት ጥሩ ውጤት ነው የሚባለው በዋናነት በምርጫ ጉዳይ ሂደት ነው። ሂደቱ ጤነኛ ካልሆነ፣ ሂደቱ ዲሞክራሲያዊ፣ አሳታፊ፣ ገለልተኛ፣ ነፃ፣ ፍትሃዊ ካልሆነ የሚወጣው ውጤት ደግሞ በጭራሽ የተለየ መልክ ሊኖረው አይችልም በሚል ባለፈውም ጠቆም አድርገናል። አሁን እንግዲህ የሰጉት ይደርሳል አይነት ሆኗል። የጠሉት ይወርሳል መሰለኝ። እንደዛ አይነት ነገር ስለሆነ እንግዲህ ያንን በተመለከተ አስቸኳይ መግለጫ ለማዘጋጀት ተገደናል። ይህንንም የተዘጋጀውን መግለጫ በጽሁፍ በንባብ አጠር አድርጌ አቀርባለሁ። አመሰግናለሁ። በቁጫ ምርጫ ክልል የተጭበረበረውን የ7ኛው ሀገራዊ ምርጫን በተመለከተ ከቁጫ ሕዝብ ዲሞክራሲያዊ ፓርቲ ቁደፓ የተሰጠ አስቸኳይ መግለጫ። በሀገራችን ግንቦት 24 ቀን 2018 ዓ.ም የተካሄደው ሀገራዊ ምርጫ በቁጫ ምርጫ ክልል የድምፅ አሰጣጥ ሂደት ከተጀመረበት ሰዓት ጀምሮ በሁሉም ምርጫ ጣቢያዎች ማለት በሚቻል ደረጃ የምርጫ አስፈጻሚዎች፣ የብልጽግና ፓርቲ ታዛቢዎች፣ የቀበሌ አመራሮችና የጸጥታ አካላት ከመራጭ ህዝብ እጅ የድምፅ መስጫ ወረቀት እየነጠቁ ራሳቸው ለገዢው ብልጽግና ፓርቲ ድምፅ የሰጡ በመሆኑ በቁጫ ምርጫ ክልል የተካሄደው የ7ኛው ሀገራዊ ምርጫ ተጭበረብሯል። ምርጫውን በገለልተኝነት እንዲያስፈጽሙ የተመደቡ የምርጫ አስፈጻሚዎች የተሰጣቸውን ሀገራዊ ኃላፊነትና ግዴታ ወደ ጎን በማለት ከአካባቢ የመንግስት አካላት ጋር በጥቅም ተሳስረው የምርጫ ህግ ስነ ምግባር በሚቃረን መልኩ ከመራጩ ህዝብ እጅ የድምፅ መስጫ ወረቀቶችን በኃይል እየቀሙ ከህዝብ ፍላጎት ውጭ በራሳቸው ምርጫ የገዢው ብልጽግና ፓርቲ ድምፅ የሰጡ በመሆኑ የቁጫ ህዝብ በ7ኛ ሀገራዊ ምርጫ የሚፈልገውን ፓርቲ በራሱ እጅ የመምረጥ ህገ መንግስታዊ መብት ተነፍጓል። በኢፌዴሪ ህገ መንግስትም ሆነ ህገ መንግስቱን ተመርኩዘው የወጣው የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ በማናቸውም የመንግስት ደረጃ የሚካሄድ ምርጫ ቀጥታ፣ ሁሉ አቀፍ፣ ዴሞክራሲያዊ እና በምስጢር ድምፅ አሰጣጥ በህዝቡ የራሱን ተወካይ መምረጥ የሚችልበት መብትና ነፃነትን የሚያረጋግጥ ቢሆንም በቁጫ ምርጫ ክልል በሁሉም ምርጫ ጣቢያዎች ማለት በሚያስችል ደረጃ ምርጫውን በገለልተኝነት እንዲያስፈጽሙ የተመደቡ የምርጫ አስፈጻሚዎች፣ የመንግስት አመራሮችና የጸጥታ አካላት የድምፅ አሰጣጥ ሂደቱ ከተጀመረበት ሰዓት ጀምሮ መራጩ ህዝብ የሚፈልገውን ፓርቲ በነፃነት እንዳይመርጥ ከመራጩ ህዝብ እጅ የድምፅ እጅ የምርጫ ካርድን በመቀበል በባሕረ መዝገብ እንደመዘገቡ የድምፅ መስጫ ወረቀት ላይ የመራጮች ህዝብ ይሁንታ ፍላጎትና ምርጫ ያልሆነውን ድምፅ ለገዢው ብልጽግና ፓርቲ እንዲሰጥ አድርገዋል። ይህም በመሆኑ የቁጫ ህዝብ በ7ኛው ሀገራዊ ምርጫ የካርድ ማውጣት ባለፈ የሚፈልገውን ፓርቲና እጩ ተወዳዳሪ የመምረጥ መብት እንዳይጠቀም ተደርጓል። በምርጫ ክልሉ የተፈጸሙ ምርጫ አዋጅ ጥሰቶች ማሳያ 1 በድምፅ አሰጣጥ ሂደት ላይ ጣልቃ የመግባት ከመራጩ ህዝብ እጅ የድምፅ መስጫ ወረቀት መንጠቅና የምርጫ ምስጢራዊነትን ባልጠበቀ አኳኋን መራጩ ህዝብ የሚፈልገውን ፓርቲ እንዳይመርጥና
ያልፈለገውን ፓርቲ ተገዶ እንዲመርጥ ማድረግ። 2. ምርጫ አስፈጻሚዎች ከመራጩ ህዝብ ያለ ፍላጎቱ የድምፅ መስጫ ወረቀት እየነጠቁ በመውሰድ ራሳቸው ለገዢው ፓርቲ ድምፅ መስጠት። 3. በመራጮች አጠገብ ቆመው ለቁደፓ ፓርቲና እጩዎች ድምፅ የሚሰጡ መራጮችን መስደብ፣ ማንጓጠጥና የመምረጥ መብትን በማደናቀፍ ለቁደፓ ድምፅ እንዳይሰጥ ማድረግ። 4. በከፍተኛ ትንቅንቅ ውስጥ ሆነው ለፓርቲያችን ድምፅ ከሚሰጡ መራጮች እጅ የድምፅ መስጫ ወረቀትን በመንጠቅ በድምፅ መስጫ ሳጥን ውስጥ እንዳይከቱ ማድረግ። መራጮች የሰጡትን የድምፅ መስጫ ወረቀት ገልጠው በማየት ቁደፓን የመረጡ መራጮች ስም ዝርዝርን መዝግቦ መያዝና ለጸጥታ አካላት አሳልፎ መስጠት። በምርጫ 6 በምርጫ ጣቢያው ለቁደፓ ድምፅ የሰጡ መራጮች ላይ አካላዊ ጥቃት እንዲፈጸም ተደርጓል እና 7 በቀሪዎቹ መራጮች ላይ ዛቻና ማስፈራራት እየተፈጸመ ይገኛል። በጎጃም ምርጫ ክልል ግንቦት 24 ቀን 2018 ዓ.ም የተካሄደው ምርጫ ከላይ በተገለጸው አግባብ የመራጩን ህዝብ የመምረጥ ህገ መንግስታዊ መብትን በመከልከል ከህዝብ ፍላጎትና ይሁንታ ውጭ በምርጫ አስፈጻሚዎች፣ በገዢው ብልጽግና ፓርቲ አመራሮችና በመንግስት ጸጥታ አካላት የተሰጠው ድምፅ የተጭበረበረ የምርጫ ድምፅ በመሆኑ የመራጩ ህዝብ ድምፅ ውጤት ተደርጎ የሚወሰድ አይደለም፣ አይሆንምም። የተፈጸሙ የስነ ምግባር ጥሰቶች ረቂቅነት ያላቸው እና በጣት አሻራ ወይም በፎረንሲክ ምርመራ የሚረጋገጡ በመሆናቸው በጎጃም ምርጫ ክልል የተካሄደው 7ኛው ሀገራዊ ምርጫ ድምፅ ፍትሃዊነትን፣ ዲሞክራሲያዊነትን፣ ባለቤትነትን፣ የህዝብ ሉዓላዊነትና ክብርን እና ነፃነትን ለማረጋገጥ ሲባል የፎረንሲክ ምርመራ የሚያስፈልገው በመሆኑ ፓርቲያችን ቁደፓ በኢትዮጵያ ብሔራዊ ምርጫ ቦርድ አስፈላጊው እርምጃ እንዲወሰድ ግንቦት 25 ቀን 2018 ዓ.ም የተፈጸሙ ምርጫ ስነ ምግባር አዋጅ ጥሰቶችን በመጥቀስ ለቦርዱ በጽሁፍ አመልክቷል። በሀገራችን እስካሁን የተደረጉ ምርጫዎች መራጩ ህዝብ የመምረጥ መብቱን ሳይነፈግ በራሱ እጅ ድምፅ የሚሰጥባቸው ሆነው የድምፅ ኮሮጆ መገልበጥ እንደሚስተዋል የሚታወቅ ቢሆንም በጎጃም ምርጫ ክልል እንደ 7ኛው ሀገራዊ ምርጫ አይነት ከመራጭ እጅ በኃይል የምርጫ ካርድና ድምፅ መስጫ ወረቀት እየተነጠቀ በምርጫ አስፈጻሚ፣ በመንግስት አመራርና በጸጥታ ኃይል በመራጩ ህዝብ ፊት ሲሰጥ አይታወቅም። በጎጃም ምርጫ ክልል የድምፅ አሰጣጥ ስነ ስርዓቱ ከተጀመረበት ሰዓት ጀምሮ ከመራጩ ህዝብ እጅ የድምፅ መስጫ ወረቀት እየተነጠቀ ምርጫውን በፍትሃዊነትና ገለልተኝነት እንዲያስፈጽሙ በተመደቡ አስፈጻሚዎች፣ በገዢው ብልጽግና ፓርቲ አመራሮች እና የጸጥታ አካላት በህገወጥነት የተሰጠው የምርጫ ድምፅ የህዝብ ምርጫ ድምፅ ተደርጎ የሚወሰድ ባለመሆኑ በጎጃም ምርጫ ክልል በሁሉም ምርጫ ጣቢያዎች በሚባል ደረጃ የተጭበረበረው ምርጫ በተገቢው አካል የፎረንሲክ ምርመራ ተደርጎ እስኪረጋገጥ ድረስ በሁሉም ምርጫ ጣቢያዎች የምርጫ ድምፅ የመራጩን ህዝብ የፖለቲካ መብትና ነፃነት ጥቅምና ክብር የሚነካ በመሆኑ ግንቦት 24 ቀን 2018 ዓ.ም በጎጃም ምርጫ ክልል የተካሄደው የ7ኛው ሀገራዊ ምርጫ ድምፅ የምርጫ ክልሉ ህዝብ ድምፅ ተደርጎ የሚወሰድበት ህጋዊ አመክኖ የለውም። በመሆኑም ከመራጩ ህዝብ ፍላጎትና ይሁንታ ውጭ የተሰጠው ድምፅ የቁጫ ምርጫ ክልል ህዝብ የምርጫ ድምፅ ተብሎ እንዳይቆጠርና እንዳይገለጽ በአሁኑ ሰዓት ፓርቲያችን ህጋዊ አቤቱታውን ለሚመለከታቸው አካላት ሁሉ በወቅቱ ማቅረቡን ለምርጫ ክልሉ ህዝብና ለመላው የሀገራችን ህዝብና መንግስት ይፋ ማድረግ አስፈላጊ ሆኖ በመገኘቱ ይህን አስቸኳይ መግለጫ ለመስጠት ተገዷል። ካርድና የድምፅ መስጫ ወረቀት በመንጠቅ ለአንድ ፓርቲ ድምፅ የሰጡ የምርጫ አስፈጻሚዎች በህግ እንዲጠየቁና የተጭበረበረው የህዝብ ድምፅ እንዲሰረዝ ማድረግ የህዝባችን ክብርና ልዕልና ለማስጠበቅ እንደ ሁልጊዜው በሰላማዊ መንገድ ለሚመለከተው አካል አቤቱታ የማቅረብ የማስረዳትና የማሳመን ስራዎችን መስራቱን ፓርቲያችን በአንክሮ የሚቀጥል መሆኑን ለምርጫ ክልሉ ህዝብ በአክብሮት ይገልጻል። ምርጫ የህዝብ ነፃ ፍላጎትና ይሁንታ የሚለካበት የዲሞክራሲ ሂደት በመሆኑ የቁጫ ህዝብ የመምረጥ ህገ መንግስታዊ መብቱን እንዲነፈግ ተደርጎ በህገወጥ መንገድ በተሰጠ የምርጫ ድምፅና ህዝብ በራሱ ነፃ ፍላጎቱ ያልመረጠው አካል የጸረ ዲሞክራሲ ኃይል ተደርጎ ከመቆጠር ውጭ የህዝብ ተመራጭ ተደርጎ የሚሰጠው እውቅናም አይኖርም። በመጨረሻም መላው የቁጫ ህዝብ በዚሁ ትንቅንቅ ውስጥ ሆኖም ቢሆን የተፈጸሙ የምርጫ ስነ ምግባር አዋጅ ጥሰቶችን በተለያዩ የመረጃ አማራጮች በነፃ የስልክ መስመሮች ለኢትዮጵያ ብሔራዊ ምርጫ ቦርድ፣ ለኢትዮጵያ ሰብአዊ መብት ኮሚሽን እና መብቶች ኮሚሽን እና ሌሎች ተቋማት በማሳወቅ መብቱን ለማስጠበቅ ያደረገው ታሪካዊ ገድል እጅግ የሚደነቅ ለዲሞክራሲ ግንባታና ለሀገር ፍቅር የተከፈለ መስዋዕትነት በመሆኑ መላው የቁጫ ህዝብ በ7ኛው ሀገራዊ ምርጫ ቁደፓን ለመምረጥ ላሳየው መነሳሳትና ለከፈለው ሁሉ አቀፍ መስዋዕትነት ሁሉ ፓርቲያችን ቁደፓ ለመላው ምርጫ ክልሉ ህዝብ ከልብ የመነጨ ታላቅ ምስጋና፣ አድናቆትና ክብር ይሰጣል ይቸራልም። በጎጃም ምርጫ ክልል በ7ኛው ሀገራዊ ምርጫ የተሰጠው ድምፅ
የህዝብ እውነተኛ የምርጫ ድምፅ ባለመሆኑ የቁጫ ህዝብ የመምረጥ ህገ መንግስታዊ መብትና ነፃነት እስኪረጋገጥ ድረስ ቁደፓ አስፈላጊውን ሰላማዊና ህጋዊ መንገድን ተከትሎ ዘውትር እንደሚታገል ለምርጫ ክልሉ ህዝብ ያረጋግጣል። ፍትሃዊ ምርጫ ለህዝብ ሉዓላዊነት ግንቦት 26 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ። አመሰግናለሁ።